28ቱ የአረበኛ ፊደላቶች ውስጥ 14ቱ ቀመርያ ሲሆኑ 14ቱ ደግሞ ሸምስያ ናቸው ማለት ነው። ኢንሻአላህ ቀመርያ እነዚህ ናቸው፣ ሸምስያ ደግሞ እነዚህ ናቸው ማለት ነው። طيب የመጀመሪያ ቀመርያ። ለምሳሌ ቀመርያ እና ሸምስያ ለመለየት እንዴት ታደርጋላችሁ መሰላችሁ? አልቀመርያ ስትሉ ላም ሳኪን አንቀርታችኋል፣ ሊቀበላል፣ ለምላሳችሁ ገር ይሆናል። አልሸምስያ ለሚለው ደግሞ አልሸምስያ አልያችሁ፣ ለምላሳችሁ ራሱ ሰዓብ ይሆናል፣ ከባድ ይሆናል፣ ገራ አይሆንም። አልሸምስያ አልቀመርያ ለምላሳችሁ ገር የሆነና የሚቀበላችሁ ፊደል ያ ፊደል ማን ነው? ቀመርያ ነው ማለት ነው። ላም ሳኪናን የማይቀበላችሁና ለምላሳችሁ ገር ያልሆነው ፊደል ደግሞ ሸምስያ ነው ማለት ነው። طيب الآب الباب الجنة حمار خبر عين غداء الفم القمر الكلب الماء الولد الهواء اليد እነዚህ ቀመርያ ፊደላቶች ናቸው ማለት ነው። እነሱም አሊፍ ባ ጂም ሐ ኸ አይን ገይን ፋ ቃፍ ካፍ ሚም ዋው ሀ ያ ናቸው። طيب ሸምስያ የሸምስያ ፊደላቶች ደግሞ አታጅር አልታጅር አያችሁ፣ ለምላሳችሁ ገር አይደለም፣ አይሄድም ራሱ ስታነቡት ማለት ነው። አረበኛ መጽሐፎችንም ሆነ የቁርአን ስታነቡ ኪታቦች ስትቀሩ ምናምን ሸምስያ ፊደላቶች ካሉ ላም ሳኪናን ማንበብ አትችሉም፣ ለምላሳችሁ ገር አይሆንም፣ አይቀበላችሁም። ፊደላቶችም ላም ሳኪናን አይቀበሉም። طيب ثواب ديك ذهب رجل زهرة زهرة سمك شمس صدر ضيف ضيف الطالب ظهور لهم نجم تا ثا دال ذال را زا سين شين صاد ضاد ضا ظا ላም ኑን። እነዚህ 14ቱ ፊደላቶች